ማን ነበር ስሟ ያወጣውላት? ማን ነበር ስሟ? ስሟ ማን ነው? ስሟ ማን ነው ንገሩኝ። የዝቻ አህያ ድንቄ ነው? ብርቄያችን ድንቄ ማለት አሁን ድንቄ ይላችሁ ድንቄ ትርፌ ማን ብርቄ ይላችሁ ድንቄ ልንገራችሁ። እኔ ልንገራችሁ ችግሩን ኤልሻዳይ እኔ አናግራታለሁ በውስጥ በኩል ፍጹም ስህተት ነው የሰራሽው። ኤልሻዳይ ልንገርሽ፣ እኔ በጣም ነው የምወድሽ። ስህተት ነው የሰራሽው። በጣም ነው ሪስፔክት ያለኝ። ስህተት ነው የሰራሽው። ኦኬ ነገ አንቺ ላይም እንደዚህ ነው የምትመጣብሽ። እንደ ሊያሾ ባለጌ፣ እንደ ሊያሾ እስስት፣ እንደ ሊያሾ መጥፎ ሰው የለም። ዮኒ አንተ አልፈለካትም፣ እራሷ ፈልጋ ስለመጣች ዮኒን አልናገረው። ምክንያቱም ዮኒን ለመታረቅ ብላ እኔ እኮ አልነበርኩም ትላንትና እኮ እኔ እኮ በጠጅ እንትኔ ነው ያየሁትኝ እንጂ እኮ ቤታዮን አልናገራትም ነበር። ይቅርታ ትላንትና ስለተናገርኩሽ ቤታዮ ጠጅ እየጠጣሁ ነበር። እኔ አይደለም ስተኛ ጠጁ ነው እኔ አይደለም። እና ኤልሻዳይ ልክ አይደለሽ። በውስጥ እነግርሻለሁ ቤተሰብ ስለሆንሽ ልክ አይደለሽም። እንደ እናት እንድታከብር ይፈልጋለሁ። እንደ ኪዱን ስለምትወጃት እንደ ኪዱ ማለት ነው። የኪዱ እናት ነኝ፣ አንቺም እናት ነኝ፣ የሄለን ቂጦም እናት ነኝ። ልክ አይደለሽም ኤልሻዳይ። ዮናስ ልክ አይደለህም ልልህ ነበረ፣ ግን የዋህነት በልጅ መጣችብህ። ኦኬ እንግዲያውስ ለኔ ልጅም ሰውም ልጅም እናትም አባትም እስሜሻይሴ የራሱ ጉዳይ። ሳጥረገርግ አብሬ ነው ማጥረገርገ ችግር የለብኝም። ግን አይነት አለው። እቺ ብስብስ ጥንባታም ማናት ስሟ እቺ ሮማን ተብዮ የተናገረችው እሱን ለኔቶ እሷ እዚህ ሀገር ተርገጥ እሱን እቃወማለሁ። ትክክል አይደለችም። ልጅን እንደዚህ ብሎ መናገር ማለት ነው። ግን ልንገራችሁ ሊያሾ ምን አረገች? ይኸውላችሁ እንዴት